መላጣ ሰው ደግሞ አትወጂም። ልክ ነው? አዎ። አውሪ በደንብ። አዎ። ምርጫ ላይ ነሽ አንቺ። አሁን ትቼዋለሁ ምርጫ። በፊት ግን መላጣ ሰው አትወጂ። ክራይቴሪያ ልክ እንደ ስራ ለመግባት መስፈርት እንዳለው አንደኛ አጭር ሰው አልፈልግም። ልክ ነው? አዎ። አጭር ሰው አትፈልጊም፣ መላጣ ሰው አትፈልጊም፣ ደሃ ሰው አትፈልጊም። እነዚህ አንቺ ምርጫዎች ነበሩ። አዎ። አሁን መላጣ ሰው ቢመጣ ታገቢያለሽ? እሱ ያለው ሁሉ ይቀበለዋለሁ። አሁን መላጣው ቶሎ ይመጣል። ወጣት አታገቢ። እኔ ያየው ስንት ባል አገባሽ የምትል ደግሞ ጻለች አንድ ስንት ባል አገባሽ ሁለት ነው ያገባሁት ሁለት ባል አግብቻለሁ ፈትቻለሁ አሁን የምታገቢው ትፈልጊያለሽ? አዎ አታገቢ ባል መቀለጃ ወንጌል መቀለጃ መጫወቻ። እንግዲህ ያለው እውነታ ይሄ ነው። በቃ እንደዚህ ነው የሚሆኑት ማለት ነው። ሁኔታቸው እንደዚህ ነው። እንግዲህ ወደዚህ ነው የሚጠሯቸው ኑ እያሉ ወደኛ እምነት ኑ እያሉ የሚጠሯቸው ወደዚህ ነው። ትዳር ፍለጋ ምናምን ባላለሽ ወይ እንደዚህ ነው ሚስት ትፈልጋለህ ምናምን የዓለማዊ የሆነው ነገር ማለት ነው። ይሄ እኮ ዓለም ላይ እኮ ያለ ነገር ነው በነገራችን ላይ ማለት ትዳር ፈላጊ ምናምን ቁጥሮች መቀመጥ ምናምን እዚሁ የምናገኘው ነው። ከእምነት ጋር ምን ያገናኘዋል ነው ጥያቄው። አይገርማችሁም? እንደዚህ ነው እንግዲህ ያለው ነገር ማለት ነው። እዛ ስትሄዱ ትዳር ትፈልጋለሽ ትዳር ትፈልጋለህ ምናምን ይሄ እኮ ዓለማዊ የሆነ ጉዳይ ነው። መንፈሳዊ ከሆነችው ቤተክርስቲያን ያስወጧችሁና ወደዚህ ነው እንግዲህ ጥሪው። መንፈሳዊ የሆነች ቤተክርስቲያን እያለቻችሁ ምን ልታደርጉ ነው የምትሄዱት ነው? እኔም እኮ ማይገባኝ ነገር ይሄ ነው። ከዚህ ወጥተው እዛ የሚሄዱ ሰዎች አሉ እንዲህ አይነት ትምህርት ለመቀበል ማለት ነው። እና በጣም የሚገርማችሁ የሚያሳዝናችሁ ነገር ነው። እነሱም ቢሆኑ እዛም ያሉ ጤነኛ ነን የሚሉ ትክክለኛ ትምህርት አለን የሚሉ እነዚህን ሐሰተኛ ነቢያቶቻቸውን ከመተቸት ይልቅ ኦርቶዶክስ ተዋሕዶ ቤተክርስቲያንን መተቸትን ያስቀድማሉና በጣም የሚያሳዝን ነገር ነው። ፍቅሩን ታውቀዋለህ? እኔ አላውቅም። አልነገረችም እንኳንም አልሰማም። ቅርብ ጊዜ ወዲህ ነው ፍቅሩ ድምጹም ስልኩም አድራሻውም የተሰወረው። አሁን በዚህ ሰሞን በጌታ ስሙኝ። በየትኛው ሰሞን? በዚህ ሰሞን ፍቅሩ ደግሞ ድምጹን ያጠፋው ድምጹን የሰወረው በዚህ ሳምንት ውስጥ ነው። ከፍቅሩ ጋር ያለሽን ኮኔክሽን እሱ አያውቅም። እሱ ሲደውል ሰሞኑ ስልኩን ሲተው ጥሩ ስሜት መሰማት ተጀመረ አንቺ ህይወት ላይ። እሱ ስልክ ደውሎ ካወራ በኋላ ከሱ ጋር ተጣይ ነው የሚልሽ። ለመሆኑ ኢየሱስ በጭፈራ ይገኛል? ላለ ሽምብራ እንደሚለው ዘፈን ሽምብራ ኢየሱስ ሽምብራ። አንዳንዱ ኮድ ላይ መዝለል ደግሞ ፋሽን መጥቷል። ይሄ የለም። ኢየሱስን ጢብ በማለት በመዝለል አታገኘው። እንዲሁ አትከራከሩ። ገባል በ 3 ሚሊዮን ብር እያለ ፓስተር ነኝ እያለ እንዴ ከመላእክት ጋር ፎቶ ተነሳሳው እኮ የሚል ፓስተር እኮ ነው ታበልኩ። ኢየሱስን አይቼዋለሁ በስልክ ተነጋገርኩ የሚል እኮ ያ ሁሉ ሚሊዮን ደቡብ ኢትዮጵያ አማራ ጠል ስለሆነ ኦርቶዶክስ አማራ አለ ስለተባለ ጠልቶት አሜን። የጌታ ሰው እንዴት አልከው? የጌታ ሰው ተነጋገርኩት ሃሎ ስለው እግዚአብሔርን ብዙ ነገር ጠየቅኩት። ለ35 ደቂቃ ያክል አወራሁት። አሜን። እንዲህ አይነት እምነት አልከተልም። አንድ ጴንጤ ደግሞ መጽሐፍ ቅዱስ እንዲያርገው ኢየሱስ ያድናል ሲል ቆየ። መገናኛ አስታውሳለሁ። ኢየሱስ ያድናል
ኢየሱስ ያድናል። ኢየሱስ ያድናል። ሃይገር የሚባል ባስ ገብቷል። የዚያን አዲስ ባስ ነው። ወሰን ግሮሰሪ ይላል። ላምበረት በታች በኩል ደግሞ ቦሌ ሳሬስ ቃሊቲ ቦሌ ሳሬስ ሲል ፓስተር እኮ ኢየሱስ ያድናል ሲል የቆየው ነው። ሹፉን አርኩ ኢየሱስ ያድናል ሲልና እንደው ምን እንደምትመስል አንድ አደሬ ናት አሉ። ወገባችን ነው የምታክለው። ድራያን ምንድነው የሚባለው? ይሄ ሴቶች ልብስ እንደ ወገቡ ላይ ፓንቱ ላይ አምጥተው ፓንታቸው ላይ ሰከት የሚያደርጓት ያናርገ ሽቲ ከትከት ስትል ደወለ። ውሽማሽ ደወለ። ቢደወል እኔ ካንተ ቤት አልወጣም። ደውሏል። እኔ ያውቃለሁ። እያየች ነው። ቢደወልም ካንተ ቤት አልወጣም። ምን ሆነ መሰለሽ? ያ ፓስተር ናትናኤል ነው ስሙ። የዚያን ናትናኤል መሰል የሚባለው በኋላ እሺ አየ ክርስቶስ ስራ አላለም። ራሱን ይዞ እንደዚህ ይከተላል። አንተ ምን ሆነ ነው አልኩት። እኔ ነው አለ። አዎ ምን እየሰራ ነው አልኩት። አረ ምንም አለኝ። ኢየሱስ ያድናል ስትል ነበርም ቅድም አልኩት። አረ ኢየሱስ ያድናል አለ። ይሄኛው ራሱ የሚያድናል ብሎ ቁጭ ገባ። ባይብሉም በጀርባው በኩል በኮቱ ስራ አረገና ያራዳል ልካል አብሮ ሃይገር ውስጥ ተንደዱ አይዋለው እንደዚህ ከሴትዮዋ ጎን ቁጭ ብሏል። ጅንጀና ጀምሮ ተመልከች የሚደረገው ስራ። አይሞታ ይሄን ትንሽ አጋኖታል መሰለኝ። ግን ያው እምላችሁ ነው ትንሽ ገነነብ እውነት ሊሆን ይችላል አላውቅም። ግን ትንሽ ገነነብ ያደረገውም ነገር ይሆን ያው ያለው ነገር ምንድነው? ዓለማዊ ነገሮችን በዛ በመንፈሳዊ ያሳባው የሚሄዱበት መንገድ አለ ነው። በጭፈራ አይገኝም ነው ጉዳዩ። እንደዛ ነው። መንፈሳዊው ለመንፈሳዊው ብንተው ዓለማዊው ለዓለማዊ ቢተው በሚል ግልጽ ለማድረግ ያህል ነው። እና አስመሳይነት ባይኖረው ነገርየው አስመሳይነት ባይኖረው ጥሩ ነው። ማጭበርበር ባይኖረው መዋሸት ባይኖረው በጎ አስመስሎ አቅርቦ እዛ ሲሄዱ ግን ሌላ አይነት ታሪክ ውስጥ ባይገባ መልካም ነው የሚል መልከታ ነው ያለውና እንዳያችሁት እነ ነብይት አስናቀች በሉት ሌሎችም እንደዚህ የሚሆኑበት መንገድ አለ። ወጣቻለ ከህዝቡ ገንዘቡን የሚያገኙት በዓለማዊ ነገር በመስበክ በማሳመን ስለሆነ እዛ መድረኩ ላይ ገንዘብ ታገኛለህ እንትን ትላለህ ምናምን ብሎ ሰው ስራ እንዳይሰራ እንዲሰንፍ የሚያደርጉበት ከሰማይ እንደሚወርድለት እንደ ጥረግረ ብላን ያለው እግዚአብሔርና ጥሩ ግሮ መብላትን የማያስተምሩበት ከሰማይ ሁሉ ነገር ዱብ እንደሚል የሚተርኩበት አካሄዳለና ያንን ለመቃወም ነው። ሰላም ነው።